ምንም እንኳን የአፋር ክልል ባወጣው መግለጫ ህዝባዊ ወያነ ሓርነት ትግራይ ህወሓት ጥቃት ፈጽምብኛል እንጂ የጊዜ አስተዳደሩን ስም አልጠቀሰም። ጊዜ አስተዳደሩ ግን በመግለጫው ጥፋተኛ እንደተባለ ገልጾ ነገር ግን እኛ አላጠቃንም ሲል ህወሓትን የወከለ መግለጫ አውጥቷል። በፌዴራል መንግስት በኩል የፕሪቶሪያን ውል በአግባቡ ባለመፈጸሙ ሰላማዊ ሂደትንና መተማመንን ከመጉዳትም አልፎ የህዝቡን መከራ ስቃይም እንዲቀጥል የሚያደርግ ሲሆን በውጤቱም ሰላማዊ ፖለቲካዊ ትግልን የሚያናጋ መሆኑን ግልጽ ነው በሚል ክሱን ወደ ፌዴራል መንግስት የሚያዞረው የጊዜ አስተዳደሩ መግለጫ ይህ ደግሞ የኢትዮጵያና አካባቢውን ሰላም የሚያናጋና ያልተፈለገ ዳግም ጥፋት የሚያስከትል የጥፋት መንገድ ነው ሲል ገልጿል። ስለሆነም የፕሪቶሪያውን ውል ያለመዘግየት እንዲፈጸም የትግራይ ህገ መንግስታዊ ወሰን እንዲረጋገጥ ህዝቦችም ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ እንዲረጋገጥ እንዲሁም በግዳጅ ትግራይን ለማዳከም የሚደረገው እንቅስቃሴ ታርሞ በተረጋጋ መንገድ ውይይትና መፍትሄ እንድንገነባ የትግራይ ጊዜያዊ አስተዳደር በድጋሚ ጥሪውን ያቀርባል በማለት ጥሪውን ማቅረቡን የገለጸ ሲሆን በሌላ በኩል የሚታዩ ችግሮችን እንደ ዕድል በመጠቀም የውስጥ ችግራችን እንዲወሳሰብ ትግራይን ዳግም ወደ ጦር ሜዳ እንድትሆን ለማድረግ ሆነ ባለማወቅ የሚደረጉ እንቅስቃሴዎች የትግራይንና የህዝቧን መሰረታዊ ጥቅሞችና ደህንነት በአጠቃላይ የሚጎዳ ተግባር ነው ብሎታል። ስለዚህም አንዱንም ይሁን ሌላውን እየደገፉና እያበረታቱ ትግራይን የጦር ሜዳ ለማድረግ የምትጥሩ አካላት የተለያዩ ምክንያቶችን በመጠቀም በውስጣችን ጥርጣሬ እንዲሰፍን የምትሰሩ ትዕዛዝ ተቀባዮች የሆናቸው አካላት ከድርጊታችሁ ተቆጠቡ በማለት እናሳስባለን ያለው የትግራይ ክልል ጊዜያዊ አስተዳደር መግለጫ የትግራይ ችግር በዘላቂነት የሚፈታው በትግራይና በትግራዋይ ነው የሚል ጽኑ እምነት አለን ያለው የትግራይ ክልል ጊዜያዊ አስተዳደር በውስጣዊ ፖለቲካዊ ችግር የሐሳብ ልዩነት መፈጠሩ መደበኛ መሆኑን ከግምት ውስጥ በማስገባት ችግራችንን በውይይትና በመግባባት ለመፍታት ያለንን ቁርጠኝነት እያረጋገጥን ልዩነት ያለው የታጠቀም ይሁን ያልታጠቀም ሁሉም አካል ከውይይትና ከመግባባት ውጪ የትግራይን የሚጠቅም ሌላ መፍትሄ የለም ሲል ለማሳሰብ ገልጿል።